በፊት ባለው ቪዲዮ ስለ ህፃናት የአይረን እጥረት ምልክቶችና መንስኤዎች አውርተን ነበር። በዛሬው ቪዲዮ መከላከያና መፍትሄዎቹን የምናወራ ይሆናል። ዶክተር መርየም ሰይድ ነኝ፣ በላንድማርክ አጠቃላይ ሆስፒታል የህፃናት ህክምና ስፔሻሊስት ሐኪም። ልጆች ላይ የአይረን እጥረትን ለመከላከል የተለያዩ ምግቦችን አማራጭ አድርገን መስጠት እንችላለን። ከነዚህም ውስጥ ከእንስሳት ተዋጽኦ የምናገኛቸው እንደ ስጋ፣ እንቁላል፣ የጉበት ስጋ እንዲሁም ደግሞ ከቅጠላቅጠሎች አረንጓዴ ቅጠላቅጠሎች የምንላቸው እነ ጎመን፣ እነ ቆስጣ፣ እነ ብሮኮሊ ማብዛት ወይም ደግሞ እንዲሁ ገበያ ላይ የሚገኙ ሲሪያልስ ፎርቲፋይድ ሲሪያልስ የምንላቸው ወይም አይረን ያላቸውን ሲሪያሎችን ለልጆቻችን መመገብ እንችላለን። እነዚህን ምግቦች በምንሰጥበት ጊዜ አብሮ ቫይታሚን ሲ የጎለበቱ ምግቦችን አብረን ብንሰጥ ወደ ሰውነታችን የሚገባውን የአይረን መጠን ስለሚጨምረው ቫይታሚን ሲ ያላቸው ምግቦች አብሮ መስጠት ይመከራል። አንዳንድ ወላጆች ከፋርማሲ አይረን ድሮፕስ በመግዛት ለምን አንሰጥም የሚለውን ጥያቄ ይጠይቁናል። አይረን ድሮፕስ በራሱ ቢሰጥ የራሱ የሆነ ሳይድ ኢፌክት ወይም ደግሞ የጎንዮሽ ጉዳት ስለሚኖረው ሁልጊዜም ቢሆን ወደ ህክምና በማምጣት የልጆ የደም ማነስ ወይም ደግሞ የአይረን አማውንትን ወይም ደግሞ መጠንን ቼክ አስደርጎ የአይረን ድሮፕስ በመጠኑ መሰጠት ይኖርበታል። የልጆን የአይረን መጠን ወይም ደግሞ የደም ማነስ መኖር አለመኖር ቼክ ለማስደረግ የምትፈልጉ ከሆነ ወደ ላንድማርክ ጀነራል ሆስፒታል በመምጣት ቼክ ማስደረግ ይችላሉ።